ቤዚዬ የኔ እናት በቃ ማርክ ይዟታል ማለት ነው በትናንትናው ቪዲዮ። ዛሬም እንግዲህ እያሯሯጡ ይዘዋታል ማለት ነው። እኔ የምለው እንደው አሁን የሆነ ቦታ ተደብቃ ባትገኛችሁስ? ማርክና ዳኒ ነው አይደለ ስሙ? ምንድነው የሚወጣችሁ? ከምሬ እኮ ነው። እንዴት እንደተሸበሩ እኮ እንደዚህ ለትንሽ ደቂቃ ወጣ ስለጠፋች ማለት ነው። በትክክለኛው ከጠፋች እናንተ በቃ ገደል ነው የምትገቡት ማለት ነው። እና ምክንያቱም ያደረጋችሁት ነገር ልክ ስላልሆነ። ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? ሰላማችሁ ይብዛ። እና እንግዲህ ያው ዞሮ ሩጫ በሩጫ ሆኗል። ዛሬ ቤዚ ደውያለሁ፣ መደወል ላለብኝ ሰው ደውያለሁ እያለች ነው። ከደወለች በእርግጠኝነት ለእህቷ ወይኔ ጉዴ፣ ለዛ ለጡንቻሙ ደውላ እንዳይሆን እንጂ ቤዚዬ ለማን የደወልሽው? በፈጠረ ሹክ በይን። ለእህቷ ነው የምትደውል ብዬ ነው የማስበው እኔ ከደወለች ማለት ነው። ደግሞ ፊቷ የሆነ እንዴት ነው እውነተኛ ሆና ነው የምትናገረው። መደወል ላለብኝ ሰው ደውያለሁ እያለች ነበረና ብቻ አላቅም። ለማንም ትደውል ለማንም፣ ግን እኔ ውዶችዬ ማለት ነው ያለችበት ሀገር አታውቀውም። በዚህም ብትል የምታውቀው ሰው የለም። አሁን ከዛ እንደዚህ ግራ ሲገባት ይሄን አላቅም ስትል ምናልባት እነዛ ሰዎች የሆነ ነገር እንዳያደርሱባት ማርክ መልሶ ስለያዛት ጦሮ ነው እንኳንም ያዛት። ለምን የፈለገ ብትሰቃይም የሚያውቋት ይሻላሉ ከማያውቃት ሰው ሌላ ነገር ከሚያደርስባት ማለት ነው። ነገር ግን ነገሮች በዚህ መልኩ መቀጠል የለባቸውም። ማርክ አሁን በጣም ትልቅ ስህተት እየሰራ ነው። ከአንተ አይደለም ከቤተሰቡ ሁሉ የሚደርስ ነገር ነው። አንተ እስር ቤት ብትገባ እናትህ በእርግጠኝነት ትሰቃያለች አይደል? ስለዚህ ለእናትህም ስቃይ ለመሆን አትሞክር። ምክንያቱም እያደረክ ያለከው ነገር በህግ ስለሚያስጠይቅ ማለት ነው። ሲቀጥል በመጀመሪያ ቆይን ያልገባኝም እየሰራችሁ ከሆነ ቤዚ ለምንድን ነው ቪዲዮ ማስለቀው? ስንት ቀኗ ነው ወይስ የምናደርገው ነገር ይታይብናል ብላችሁ ነው በማርክ የምትለቁት? አረ በማርክም ቢሆን እኮ ማለት ነው መታየቱ አይቀርም። ያውታል እህቷ ታየዋለች እና ስለዚህ በእሷን ቪዲዮ ልቀቁ። እንደዚህ እየተሰቃየች ቪዲዮ ሳሰራ እንዴት ነው ነገሩ? ትስራ እንጂ እሷስ ቢሆን ማለት ነው። ምንድን ነው ካሜራማን አስተካክል አብረ ዛሬ በነ ማርኬ ነገ ደግሞ በቤዚ ማለት ነው። እንደ የለማ ቪዲዮ በተደጋጋሚ እየመጣ ያለው ማርክ ነውና ስሩ። ጥሩ እኮ ነው ማለት ቪዲዮ በየቀኑ መለቀቁ እኮ አሪፍ ነው፣ ግን ደግሞ ቤዚ መስራት አለባት። ከዛ በመቀጠል ደግሞ ዳኒ በመጀመሪያ ደረጃ ማለት ነው ከጅምሩም ማርክን በዚህ መልኩ ሲሄድ አንተ ማስቆም ነበረብህ ማለት ነው። አንተ ራሱ ምንም የምታስብ ቀፎነ ዝም ብለህ ማለት ነው። አሁን ያዙ ይልቀቁኝ፣ የሰው ልጅ እንደዚህ ሆና፣ የሰው ልጅ እንደዛ ሆና። ስማ ዳኒ የምትባል ልጅ ማለት ነው ቤዚ አንድ ነገር ሆና ማርክ የሆነ ነገር ቢደርስበት አንተም ራሱ አትለቀቅም። አየህ አብረ ነው ከሱ ጋር ችግር የሚደርስብህ ማለት ይሄን ነገር ማስተዋል አለብህ። አሁን ላይ ማርክ ምንም እያስተዋል አይደለም። በቃ ቤዚ መዳሯን አወቀ፣ ልትሄድ ነው በቃ እስከ መጨረሻ ልትሰናበተኝ ነው ብሎ ስለሚያስብ እሱ ደግሞ ከእጁ ማስገባት ነው የሚፈልገው። ሁሉ ነገሩ ለፍቅር እያደረገ እንደሆነ ነው የሚረዳው። ጭንቅላቱን ያሳመነው እንደዛ ነው። ግን ከሱ ይልቅ ደግሞ አንተ ትሻላለህ በዚህ ሰዓት ላይ ነገሮችን የምታገናዝብ ማለት ነው። ቆም ብለህ ጓደኛዬ ይሄ ነገር ችግር ያመጣብሃል፣ በጣም ከባድ ነው፣ አስፈላጊ አይደለም፣ በትክክለኛው መንገድ ብታወሩ ነው የሚሻለው ብለህ አታስቆመውም እንዴ? የምታሽቀብጠው ዝም ብለህ ያ ስህተት የሚሰራው ሰው እኮ ስህተቱን አያውቅም እኮ። ምክንያቱም ጥሩ ነገር ነው እያደረግኩ እያለ ነው ለጭንቅላቱ የሚነግረው። ምንም መጥፎ ነገር እያደረገ እንደሆነ አይረዳም። አንተ ግን ትረዳለህ ይሄ ነገር ስህተት እንደሆነ እና እንዴት ነው ካለበት ሙድ ማርክን ልታወጣው ይገባል። ወደ ራሱ ሊመለስ ይገባል። ምን አይነት ጓደኛ ነው? ጓደኛ ገደል እንዲገባ ለምን ትፈቅዳለህ አንተ? ሌላው ደግሞ የምር ቤተሰቦች እናንተም ቢሆን ከዚህ በኋላ በጣም ጥሩ ነገር ጻፉለት ለማርክ። ይሄ ነገር አስፈላጊ እንዳልሆነ ወደ ራሱ እንዲመለስ በስነ ስርዓቱ ተረጋግቶ እንዲያወራና ቁጭ ብለው እንዲያወሩ እንዲ አግቷት ምናምን ሳይሆን በስነ ስርዓቱ ተቀጣጥረው የሆነ ቦታ ያለውን ነገር ዝርግፍግፍ አድርገው እንዲያወሩ ነው ኮሜንት መጻፍ ያለባችሁ። እውነት ይሄን ነገር እንዳታበረታቱ። ምክንያቱም እናንተ አበረታታችሁት ማለት ከሱ ላይ ሌላ መዘዝ እንደሚመጣበት ወቁ። ማርክ እንዲሰቃይ አትፈልጉም፣ ችግር እንዲደርስበት አትፈልጉም። ስለዚህ ያ ከሆነ የማትፈልጉ ከሆነ ከወዲሁ ነገሮችን እንዲያቆም አስረዱት። ማቆም አለበት። በዚህ ከቀጠለ ማርክ እስር ቤት እንደሚገባ እመኑኝ። ነገ ከነገ ወዲያ የሆነ ነገር ተፈጥሮ እስር ቤት እንደሚገባ ነው የምነግራችሁ። ለምን ያስጠይቀዋል ይሄ ነገር? አንደኛ ነገር ሴት ልጅ አግቶ መውሰድ በጣም ትልቅ ወንጀል ነው። የፈለገ ፍቅረኛው ብትሆንም በግዴታ ነው የወሰደኝ ብላ ከመሰከረችበት አለቀ ነገሩ። ማርክ ነው የሚጎዳው እና በግድ የሚሆን ነገር እንደሌለ በትዕግስት እንጂ በግድ የሚሆን ነገር እንደሌለ ማስረዳት አለባችሁ። በመጨረሻም ደግሞ ማርክ ለነገሩ አሁን ከማርክ ላይ እኮ ምን ልበል? ምክንያቱም
የሚያገናዝበው ነገር የለም በዚህ ታይም ላይ ማለት ነው። የሚታየው ቤዚን ማሰር የሚታየው አለ አይደል አስሯት ቆልፎባት ስላስቀመጣት በፍቅር የምታወራው እየመሰለው ስለሆነ ግን ማርክ እንደዛ አይደለም። የፈለገ ወር ምናምን ብታስራትም ማለት ነው በፍቅር እንደማታወራ ነው የምነግርህ። ምክንያቱም እልክን እየወለደ ጭራሽ ትጠላላላችሁ። በተለይ አሁን ቤዚ ለአንተ ያላት ስሜት በጣም እንዲጠፋ ነው እያደረክ ያለው ማለት ነው። በዚህን ያክል አትታገል። ሲቀጥል ደግሞ ሱፍ አለባበስ ደስ ይላል፣ አሪፍ ነው። ቀሽት እኮ ነው በነገራችን ላይ የምሬን ነው። ታምራለህ ግን እና ምንድን ነው ግን ማለት ነው አሁን ማገናዘብና ማስተዋል ያቃተህ ቤዚ እንኳን አይደለም እራት መብላት ቀርቶ አንተን ሁሉ ከክላስ ስገባ እንዳላይህ እያለችበት ባለች ሰዓት አበባስ ቢሆን ገንዘብ ለምን ታባክናለህ? ያንን አበባ እርግጠኛ ነኝ 2000 3000 ነው የምገዛው። በእርግጠኝነት አበባ ውድ ነው። ይሄን ብርህን ስንት ደሃለ እኮ ማርኬ እንዴ በልቶ የማያደርሰዋል። የዛን አበባ ገንዘብ ለኔ ቢጤ ብትሰጠው ምን አለበት? በዚህን ታይም እሺ እንደማትል ታውቃለህና ምክንያቱም እሷ በዚህ ሙድ ሁና እንደዚህ ሙዷ ተከናንሶ ንዴት ላይ ሆና ከኔ ጋር ራት ትበላለች ብለህ ማሰብ በጣም ከባድ ነገር ነው። ለዛ ነው የሚያደርገውን ነገር እያወቀ አይደለም ያልኩት። የሚያደርገውን ነገር እያወቀ ቢሆን ኑሮ አሁን ቤዚ ከኔ ጋር ራት ትበላለች ብሎ ባላሰበና ያን ሁሉ ባልተዘጋጀ ነበረ ማለት ነው። እና አሁንም ቢሆን አንድ እድል እየለመነ ነው። እኔም ተናግሬያለሁ እኮ ያው እናንተ ሁሌ ማርክን እንደምጠላ አይነት ነገር ስለምታስቡት እንጂ ማለት ነው። በመጀመሪያ ገና ሽምግልናው ሳይዘጋጅ ቤዚ ተይ ለመጨረሻ ጊዜ አንድ እድል ስጩ ለማርክ ለመጨረሻ ጊዜ። ከዛ በኋላ ይሄን እድል ይጠቀምበትም አይጠቀምበትም ራሱ ይወቅ። ግን አንድ እድል ስጭው ብዬ ተናግሬ ነበረ። ግን እሷ ድርቅ አለችና አልፈልግም አለች ማለት ነው። አልፈልግም ካለች ደግሞ ምን ይደረጋል? እና አሁን ማርክ አንድ እድል ስጭኝ፣ አዲስ ቻንስ ስጭኝ እያላት ነው ያለው ማለት ነው። እና እሷ ደግሞ ኦልሬዲ ቻንሱ አልቋል። ቆይ እኔ አልገባኝም ማለት ቀለበት አንዴ ብቻ ነው ያደረክልኝ፣ ለመጀመሪያ ጊዜ አንዴ ብቻ ነው ያደረክልኝ አለች ቤዚ። ያልገባኝም ቆይ ማርክ ቀለበት እንዲያደርግልሽ ትፈልጊ ነበር ነው? ይሄ ወሬ አልገባኝም። ምን ለማለት ነው ይሄን ወሬ የጠቀሽው? በቀለበት መተሳሰር ነበረብን እስከዛሬ ድረስ እኔ ሁሉ ነገር ቀልድ እየመሰለኝ ነው ብለሽ ለማውራት ፈልገሽ ነው? ግን እኮ መጀመሪያ ቀለበቱን እምቢ ብለሽዋል አይደል እንዴ? ከዛ በኋላ እንዴ ቆይ እንትን ላይ ማለት ነው ይሄ ሐዋሳ ላይ ቀለበት አድርጎላት አልነበረ እንዴ? ያው እሷ አልቀበልም ባለችበት ሰዓት ማለት በድጋሚ አልቀበልም ብላው ነበር። ያን ቀለበት አድርጎላት መስሎ እንዴ? ለካ እየቀለዳችሁ ነበር ማለት ነው። እየቀለዳችሁ ነበራ። እኔ እኮ የምር 3 ጊዜ ሁሉ ሲንበረከክ ቀለበት ያደረገላት እየመሰለኝ ነበረ። ለካ የመጀመሪያው ጊዜ ነው እውነት። ለማንኛውም ማርክ መልሳት፣ ከምር መልሳት። በዚህን ያክል ደግሞ ሴት ልጅ መንገላታት የለባትም። እንዴ ምንድን ነው? የሴቶች ጉዳይ በጣም ከባድ ነገር ነው በዚህ ሰዓት። አሁን ለምሳሌ ቤዚ የሴቶች ጉዳይ ቢመጣባት ምናምን ነገር በቃ ጭንቀት ላትፈልግ ትችላለች። እንዴ እናንተ ስለ ሴት ምንም የምትረዱት ነገር የለም። በዚህ አጋጣሚ የራሳችሁን ሀሳብ ብቻ ማራመድ ነው የምትፈልጉት። እና በዚህን ያክል አፍነ ክላስ ውስጥ የሆነ ነገር ሆና በጭንቀት ብታብደስ እስኪ እንዴ! በጣም ከባድ እኮ ነው ጭንቀት ማለት። እዛ ውስጥ ታሽጋችሁ ቀኑን ሙሉ ማታ ትወጡ ቀናት ወጡ ከዛ ውስጥ ከአንድ ክላስ። በዛ ላይ ደግሞ ስልክ እየተሰጣት አይደለም ቢያንስ ጭንቅላቷን እንኳን ዘና እንድታረግ ማለት ነው። እንዴ አራ አስፈላጊ አይደለም። ይሄ ነገር በጣም ከባድ ነው።